በመጀመሪያ የኮሌጅ ሲስተም አድሚን ወይም ደግሞ ተማሪዎችን እንዲመዘግብ አክሰስ የተሰጠው ሰው እዚህ ጋር የራሱን ስልክ ቁጥርና ፓስወርድ ያስገባል። በመቀጠል ሳይን ኢን ካደረገ በኋላ ቀጥታ ወደ ፎቶ ያለበት ጋር በመሄድ የሆቨር ሲያደርገው ሱፐር አድሚን የሚል አለ። በመቀጠል በግራ በኩል ባለው ሜኑ ላይ የቲቪቲ ሊስት የሚል አለ። ቲቪቲ ሊስት የሚለውን ክሊክ በማድረግ እዚህ ጋር በቀጥታ ሬጂስተር እናደርጋለን ማለት ነው። በመቀጠል ሁለት አማራጭ ነው ያለው። የተማሪውን ስልክ ቁጥር ወይም ደግሞ ሌበር አይዲውን በመጠቀም ሬጂስተር ማድረግ ይቻላል። በመቀጠል ስልክ ቁጥሩን አስገብተን ከጨረስን በኋላ ሰርች እናደርገዋለን። ሰርች ስናደርገው የተማሪውን ኤልኤምአይስ ላይ የተመዘገበው አሻራ የሰጠበትን ወይም ደግሞ ሰልፍ ሬጂስትሬሽን የሰጠበትን ሙሉውን መረጃ እዚህ ጋር ያመጣልናል። መረጃው ትክክል መሆኑን አለመሆኑን ካረጋገጥን በኋላ ሴሌክት እናደርገዋለን ማለት ነው። ዜን ሴሌክት ካደረግን በኋላ በመጀመሪያ የ12ኛ ክፍል ግሬድ ሪዛልቱን እናስገባለን። ለምሳሌ 500 ከሆነ 500 ብለን እናስገባለን። ምናልባት ሪሜዲያልም ከሆነ ሪሜዲያልን ክሊክ አድርገን እንቀጥላለን። ከሌለ ክሊክ አናድርግም። ኤንድ ዜን ፈርስት 3 ፕሮግራም ቾይዞችን ይመርጣል። የመጀመሪያው ፈርስት ፕሮግራም ቾይዝ ምን እንደሆነ ለምሳሌ አይሲቲ ከሆነ አይሲቲ፣ ሁለተኛ ፕሮግራም ቾይዝ ይመረጣል። ለምሳሌ ጋርመንት ከሆነ ወይም አውቶሞቲቭ ከሆነ ሴሌክት ይደረጋል። ኤንድ ኦልሶ ሶስተኛም ሆቴል ኤንድ ቱሪዝም ከሆነ ወይም ሌላም ከሆነ ይመረጣል ማለት ነው። ከተመረጠ በኋላ ሶስቱ ፈርስት የ12ኛ ክፍል ውጤት ከገባ በኋላ የፈርስት ፕሮግራም ቾይስ፣ ሰከንድ ፕሮግራም ቾይስ ኤንድ ሰርድ ፕሮግራም ቾይስ ከተመረጠ በኋላ ሰብሚት እንለዋለን ማለት ነው። ሰብሚት ስንለው አውቶማቲካሊ እዚህ ጋር ምን ያሳየናል? ኤግዛም አይዲ ማለት ነው። ይሄ ግለሰብ ወይም ደግሞ ይሄ ተማሪ ከተመዘገበ በኋላ ሬጂስተር ኮምፕሊት ካደረገ በኋላ በፈተና ቀን እዚህ ጋር የሚሰጠውን አይዲ ይዞ ፈተናውን ይገባል ማለት ነው። ይሄን ኤግዛም የሚሰጠው ኤግዛም አይዲ የሚሰጠው የሬጂስትራል ባለሙያው ተማሪው ፈተናውን በሚፈተንበት ሰዓት ይሆናል ማለት ነው። ተማሪው ሬጂስተር አድርጎ እንደጨረሰ የሚሰጠው ሳይሆን ተማሪው ላብ ክላስ ገብቶ ለፈተና ሬዲ በሚሆንበት ሰዓት የሚሰጠው የኤግዛም አይዲ ነው ማለት ነው። ይሄን ይመስላል። እዚህ ጋር እንደምታዩት ተማሪያችን ሰሎሞን ካሳሁን ይባላል። የ12ኛ ክፍል ውጤቱ እዚህ ጋር ተቀምጧል። የሬጂስተር ያደረገበት ፈተና አለ እዚህ ጋር። ፕሮግራም ቾይዝ አንደኛ፣ ሁለተኛ፣ ሶስተኛ ፕሮግራም ቾይዝ አለ። ዜን ሌሎች ማሻሻያዎች የሚያስፈልጉ ከሆነ ምናልባት በስተት የተሞሉ ዳታዎች ካሉ የ12ኛ ክፍል ውጤት ወይም ሌላም ፕሮግራም ቾይዝ በስተት ከተሞላ አክሽን የሚለውን ክሊክ በማድረግ ኤዲት ማድረግ ይቻላል ማለት ነው። እንደ አዲስ እዚህ ጋር ውጤቱን ለምሳሌ 500 የነበረው 600 ከሆነ ወይም ደግሞ የዲፓርትመንት ቾይዝ አንደኛ ዲፓርትመንት መምረጥ የሚፈልገው ጋርመንት ከሆነ ጋርመንትን ክሊክ በማድረግ ዳታውን አፕዴት ማድረግ የምንችል ይሆናል ማለት ነው። በዚህ መልኩ አፕዴት ሆኗል ማለት ነው። ሌሎችንም ተማሪዎች እንደዚሁ በመመዝገብ አጠቃላይ በአንዴ የኤክስፖርት በማድረግ ወደ ኤክሴል በመቀየር የኤግዛም አይዲያቸውን በአንዴ ፕሪንት አድርገን በፈተና ሰዓት የኤግዛም አይዲያቸውን ሼር ማድረግ እንችላለን ማለት ነው። እዚህ ጋር በጣም በርካታ ተማሪዎችን መዝግበን ከሆነ በቀላሉ የአንድን ተማሪ መረጃ በቀላሉ ለማውጣት ብንፈልግ እዚህ ጋር የሰርች በተኑ ላይ በመግባት ስልክ ቁጥሩን በቀጥታ በማስገባት ሰርች ማድረግ እንችላለን። ሰርች ካደረገን በኋላ እዚህ ጋር እንደምታዩት ቀደም ብሎ የሞላናቸውን መረጃዎችን ማየት እንችላለን። ከዛም በተጨማሪ የምንፈልገውን አክሽን መውሰድ እንችላለን ማለት ነው። አክሽን ውስጥ ስንገባ አንደኛው ቪው ኤግዛም አይዲውን ማየት እንችላለን። ሁለተኛ የተማሪውን መረጃ እንደ አዲስ ኤዲት ማድረግ እንችላለን። ሶስተኛ ደግሞ በስህተት ይህን ተማሪ መዝግበው ነው ከሆነ ወይም ደግሞ የሳይኮሜትሪክ አሰስመንትን መውሰድ የማይፈልግ ከሆነ ዲሌት ማድረግ እንችላለን። አራተኛ ላይ ግን ይሄ ተማሪ
ላብ ክላስ ገብቶ የሳይኮሜትሪክ አሰስመንት ከወሰደ በኋላ በቀጥታ ሪዛልቱን ማየት እንችላለን። ማየት ብቻም ሳይሆን ቀጣይ ለሚኖረው ፕሮሰስ ዳይሬክትሊ እዚህ ጋር መረጃውን ማግኘት የምንችል ይሆናል። ከዛ በተጨማሪ ግን እዚህ ጋር ኤግዛም ትሬን ሊስት ሁለት በተኖች አሉ። ኤግዛም ትሬን ሊስት ኤንድ ኤክስፖርት ኤግዛም ሪዘልት የሚላለን። ሶ ኤክስፖርት ትሬን ሊስት ላይ ክሊክ በማድረግ ለምሳሌ በዚህ ሳምንት ውስጥ ወይም ደግሞ በዚህ 2 ሳምንት ውስጥ የመዘገብናቸው እስከ ዛሬ ቀን ድረስ የመዘገብናቸው ሰዎች ዳታቸውን ኤክስፖርት ማድረግ ብንፈልግ፣ ኤግዛም አይዲያቸውን ኤክስፖርት ማድረግ ብንፈልግ እዚህ ጋር ኤክስፖርት የሚለውን ክሊክ በማድረግ በቀጥታ ዳውንሎድ የሚያደርግልን ይሆናል ማለት ነው። ሶ ዳውንሎድ ካደረገልን በኋላ ቀጥታ የኤግዛም አይዲያቸውን በየላብ ክላሳቸው ኤግዛም አይዲያቸውን መለጠፍና ወደ ፈተና እንዲገቡ ማድረግ የምንችል ይሆናል ማለት ነው። ከዛ በተጨማሪ ኤግዛም ሪዛልታችንም እንዲሁ በተመሳሳይ ፈተና ወስደው ያጠናቀቁ ሰዎች ለሁለተኛ ወይም ደግሞ ለዋናው የሬጂስትሬሽን ፕሮሰስ የፊልድ ቾይዛቸውን ሌሎች መረጃዎችንም ለማግኘት እንዲሁ በተጨማሪ የኤክስፖርት ኤግዛም ሪዛልት የሚለውን ክሊክ በማድረግ ፈተና የተፈተኑበትን ቀን በመምረጥ ፈተና የተፈተኑበትን ቀን በመምረጥ በቀጥታ እንዲሁ በተመሳሳይ የኤግዛም ሪዛልታቸውን የማግኘት የምንችል ይሆናል ማለት ነው። ሶ እዚህ ጋር እንደምትመለከቱት በቀጥታ የተማሪዎችን የኤግዛም ሪዛልት የአንደኛ ኤግዛም ቾይዛቸው፣ ሁለተኛ ፕሮግራም ቾይዛቸውን በቀጥታ የሚያሳየን ይሆናል ማለት ነው። ሶ በዚሁ መሰረት የኤግዛም ሪዛልታቸውን ኤክስፖርት ማድረግ እንችላለን ማለት ነው።